ሰላም እንደምን ቆይታችኋል? ዛሬም እንግዲህ በሌላ ፕሮግራማችን የተገናኘ ነው። ዛሬ ደግሞ የምንሰራ ወይም ደግሞ የምንማረው በዚህ ቪዲዮ ማለት ነው ክፍልፋዮችና አስርዮሽ ቁጥሮችን ማካፈል ወይም ደግሞ አስርዮሽ ለክፍልፋይ ክፍልፋይ ደግሞ ለአስርዮሽ እንዴት አድርጋችሁ ማካፈል እንዳለባችሁ እንዲሁም ደግሞ ካካፈላችሁ በኋላ መልሱ ወይ በክፍልፋይ ነው ካልሆነም ደግሞ በአስርዮሽ ቁጥር እንዴት ማስቀመጥ እንዳለባችሁ እንመለከታለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለው ትምህርት የምትማሩ ተማሪዎች ካላችሁ ማለት ነው ይህንን ቪዲዮ እስከ መጨረሻው ድረስ እዩት። እንዲሁም ደግሞ ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ አድርጋችሁ ጀምሩ። አብረን እንደምንሰራ ተስፋ አደርጋለሁ። አብረን እንስራ። እሺ እዚህ ጋር ሁለት ጥያቄዎች አሉኝ። የመጀመሪያው ጥያቄ 5/8 ሲካፈል ለ0.4 የሚል ሲሆን ሌላኛው ጥያቄ ደግሞ 4 ሙሉ 1/3 ለማን ማካፈል እንደማለት ነው። ለ0.9 አካፍላችሁ መልሱን አስቀምጡ ነው የሚለው ትዕዛዙ። ስለዚህ እንዴት አድርገን ማካፈል እንዳለብን እንመለከታለን። አብራችሁ ከኔ ጋራ ለመስራት ሞክሩ። ሀሌታዋ ጥያቄያችን 5/8 ሲካፈል ለ0.4 ይላል። ስለዚህ 5/8 ለ0.4 በመናካፍልበት ሰዓት 5/8 ከፈለጋችሁ ወደ አስርዮሽ መቀየር ትችላላችሁ። ካልሆነም ደግሞ የሚመከረው ደግሞ 0.4 የሚለውን አስርዮሽ ወይም ደግሞ ዴሲማል ነምበር ወደ ክፍልፋይ መቀየር ይጠበቅባቸዋል ማለት ነው። ስለዚህ አሁን እኛ የምንሰራው ማለት ነው ይህንን አስርዮሽ ቁጥርን በቀጥታ ወደ ክፍልፋይ በመቀየር ከዛ በኋላ ማካፈል እንቀጥላለን ማለት ነው። ስለዚህ ቁጥር እኩል ይሆናል 5/8 ሲካፈል ይህንን 0.4 ወደ ክፍልፋይ በመንቀይርበት ሰዓት 4/10 ይሆናል ማለት ነው። ኦኬ እኩል ይሆናል። እንግዲህ እዚህ ጋር እንደምናያቸው ሁለቱም ክፍልፋዮች ናቸው። 5/8 እና 4/10 ክፍልፋይ ናቸው። ስለዚህ አሁን በቀላሉ ማካፈል እንችላለን ማለት ነው። ስለዚህ 5/8 ሲባዛ ነው የምንለው። እዚህ ጋር የማካፈል ስሌቱን እንተውና ሲባዛ እንላለን። ነገር ግን ሲባዛ በምንልበት ሰዓት በቀጥታ 10 ወይም ደግሞ ታህቱ ወደ ላዕል እንቀይረዋለን። ላዕሉ ደግሞ በቀጥታ ወደ ታህት እንቀይረዋለን ማለት ነው። ከዛ በኋላ ማባዛት እንጀምራለን ማለት ነው። ስለዚህ 10 ስንተኛ ማለት ነው? 4ኛ እንደማለት ነው። እንደዚህ ክፍልፋይ ደግሞ በምታገኙበት ሰዓት ላዕሉ ከላዕሉ ጋር ነው የምታባዙት፣ ታህቱ ደግሞ ከታህቱ ጋር እናባዛለን ማለት ነው። ይሄ ነገር አያቅታችሁም። 5 ሲባዛ በ10 50፣ 8 ሲባዛ በ4 ደግሞ 32 ወይም ደግሞ ይህንን ወደ ዝቅተኛ ሂሳባዊ ቃል በምንቀይርበት ሰዓት ይህንንም በ2 እንደገና ይሄን በ2 ደግሞ 16። ስለዚህ ይህንን ቁጥር እንደምታዩት 25/16 የሚለውን ክፍልፋይ ነው በእርግጥ። ነገር ግን አሁንም አልተቃለለም። ወደ ዝቅተኛ ሂሳባዊ ቃል ቀይሩ ከተባልን አይቀር ይህን የምትመለከቱት ህገወጥ ክፍልፋይ በቀጥታ ወደ ድብልቅ ቁጥር መቀየር ይጠበቅባቸዋል። ካልሆነም ደግሞ እንደዚሁ ማስቀመጥ ወይም ደግሞ መልሱ መተው ትችላላችሁ ማለት ነው። ስለዚህ ምን ለማድረግ እንሞክራለን ማለት ነው። 25 ነገርን ለ16 ማለት 1 ሙሉ እኩል ይሆናል 1 ሙሉ 9/16 ነው የሚሆነው። ምክንያቱም 16 ሲባዛ በአንድ ቁጥር 16 ሲደመር 9 ደግሞ 25 ስንተኛ? 16ኛ። ስለዚህ መልሳችሁ ይሄ መሆን ይችላል ማለት ነው። ካልሆነም ደግሞ 1 ሙሉ 9/16 የሚለውን ድብልቅ ቁጥር በአስርዮሽ ቁጥር እናንተ መግለጽም ትችላላችሁ ማለት ነው። እጅግ በጣም ቀላል ነገር ነው። ወደ ሁለተኛውን ጥያቄ እንሸጋገራለን ማለት ነው። የሁለተኛው ጥያቄ እንደሚለን ከሆነ 4 ሙሉ 1/3 ለ0.9 አካፍሉን ተባል ነው። እንግዲህ እዚህ ጋር አንድ ነገር ማድረግ ወይም ደግሞ ማስተዋል ያለባችሁ ነገር ምንድነው? እዚች ጋር የተሰጠን ክፍልፋይ እንደምናየው ማለት ነው ድብልቅ ቁጥር ነው ማለት ነው። ስለዚህ ይህንን ድብልቅ ቁጥር በቀጥታ ወደ ህገወጥ ክፍልፋይ መቀየር አለበት ማለት ነው። ወደ ህገወጥ ክፍልፋይ በምንቀይርበት ሰዓት ይህንን
4 ሙሉ 1 ሶስተኛ እኩል ይሆናል 3 ጊዜ 4 12 ከ1 ጋራ 13 ሶስተኛ ብለን እንደዚህ ማስቀመጥ እንችላለን ማለት ነው። እዚህ ጋር እንደምታዩት 4 ሙሉ 1 ሶስተኛ ማለት 13 ሶስተኛ ማለት ነው። ስለዚህ ይሄንን ምንድነው የምናደርገው 13 ሶስተኛ ሲካፈል ይሄንን ደግሞ ወደ ክፍልፋይ የግድ መቀየር አለበት። ካልሆነም ደግሞ 13 ሶስተኛ የሚለውን እናንተ ወደ አስርዮሽ ከቀየራችሁ በኋላ ማካፈል ትችላላችሁ። እንደዚሁም ይቻላል ማለት ነው። ስለዚህ 9 አስረኛ ይሄ ቁጥር እኩል ይሆናል 13 ሶስተኛ ሲባዛ ነው የምንለው። ከዛ በኋላ እንግዲህ እዚህ ጋር የምንገለብጠው ወይ ቅድም እዚህ ጋር ምንድልክ እንዳሳያችሁ ማለት ነው 9 አስረኛ የሚለውን ክፍልፋይ ሪስፕሮካል ወይም ደግሞ የሱ ተገላብጦሽ በመጠቀም 10 ይሄኛው ወደዚህ እናመጣዋለን። ይሄ ደግሞ ላዕሉ ደግሞ ወደ ታች እናመጣውና ሲካፈል ለስንት ማለት ነው ለ9 ሁለት ክፍልፋዮችን ደግሞ በመናባዛበት ሰዓት ላዕሉ ከላዕሉ ጋር እናባዛለን፣ ታህቱ ደግሞ ከታህቱ ጋር እናባዛለን ማለት ነው። ከማባዛታችሁ በፊት ወይም ደግሞ የማባዛት ስልት ከመጠቀማችን በፊት ወደ ዝቅተኛ ሂሳባዊ ቃል መቀየሩ ስለማይቀር ከነዚህ ላዕሉ ከታህቱ ጋር የሚቃለል ነገር ካለ አስቀድማችሁ ማቃለል ትችላላችሁ ማለት ነው። ስለዚህ እዚህ ጋር የሚቃለል ስለሌለው ወይም የለው 13ን በ10 ስናባዛው 130 ለስንት እንደማለት ነው ለ27 ካልሆነም ደግሞ 130 ለ27 ምን ማድረግ እንችላለን ማለት ነው ወደ ድብልቅ ቁጥር ቀይራችሁ ማስቀመጥ ወይም ደግሞ ቀይረን ማስቀመጥ እንችላለን ማለት ነው። እናንተ ይሄንን እስከ መጨረሻው ድረስ ይሄን ቪዲዮ ካያችሁ ማለት ነው 130 27ኛ የሚለው ህገወጥ ክፍልፋይ ወደ ድብልቅ ቁጥር ቀይራችሁ ኮሜንት ላይ ብታሳውቁኝ አየዋለሁ፣ አነባዋለሁ ወይም ደግሞ ምላሽ መስጠት እችላለሁ ማለት ነው። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ከዛሬ ትምህርት ላይ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ ሌላ ቪዲዮዎች እንገናኛለን። ለቤቱም አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮዎችን ላይክ አድርጓቸው፣ ቤተሰብ ሁኑ። እስከዛ ድረስ ሁላችንም መልካም ጊዜ እንልን። እናመሰግናለን።